የትኛው ዓለም ስለጠላ ነው ራስን የምትጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወድቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯን ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻው ያሳብዳል። አትጣበቅባት። አንድ ሰሞንማ በዚህ በማህበራዊ ሚዲያ እኮ ፋሽን አድርገውት ነበር። ብንሄድ ይሻል እኮ። የት ነው የምትሄዱት? ብሄድ ይሻለኛል። አይሻልም? ክርስቲያን ሆነ ፈተና የምትቀበል ከሆነ እሰይ፣ ኃጢአትህን ያነጻልሃል። የእግዚአብሔር ቃል እንዲህ ይላል፣ የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ ቅዱሱንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። የወጣብህን ዋጋ አታርክሰው። ዋጋ ቢስ ነኝ እንዴት ትላለህ? ዋጋህን ማወቀው። ዋጋ ውድ ነው። ከእንቁ ከኤመራልድ አሉ ከሚባሉት ምንም ዋጋ አንተን አይመዝንም። ምክንያቱም ሰማይ ነው ምድር የመጣው አምላክ ነው ዋጋ የከፈለልህ። መጀመሪያ ፈጠረ፣ ከዛ በደሙ ገዛ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋህን አየኸው? ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣቸው በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? ውድ ነህ አንተ፣ በጣም ውድ ነህ። ይሄንን ስላላወቅነው ነው ብዙ ጊዜ እየተቸገርን ያለነው ወገኖች። አንዳንድ ወጣቶች በዙሪያቸው ያሉ ጥቂት ሰዎች ፊት ስለነሷቸው፣ ፍቅር ስላልሰጧቸው፣ እንክብካቤ ስለነፈጓቸው፣ ትኩረት ስለሌላቸው፣ ስላላጨበጨቡላቸው፣ ቀይ ምንጣፍ ብቻ ብዙ ነገር ዓለም አይወደኝም፣ ዓለም እኮ ጠልቶኛል ብለው ራሳቸውን ይጠላሉ። ሰው ዋጋ ስላልሰጣቸው የራሳቸውንም ዋጋ ማሳነስ ይጀምራሉ። የምር አንተ ወጣቶች እስኪ እንነጋገር እኮ የትኛው ዓለምን የጠላህ አንተ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ ወይ ምናልባት በቤተሰብ ብቻ ነው አይደለም። ዓለም ይሄ አይደለም። ይሄማ በጣም ጥቂቱ ነው። እኔ ግን ሌላ ዓለም ላሳየ። ምን አይነት ዓለም? አንተን የሚወድ ሌላ ዓለም፣ ባንተ ላይ ትኩረቱን ያደረገ የሚናፍቅህ ሌላ ዓለም አለ። የተወደዳችሁ ኦርቶዶክሳውያን፣ ይሄ የሚታየው ዓለም ያጠቃላዩ ዓለም 20% አይሞላም ይላል አንድ ሊቅ። የማይታየውስ ዓለም 80% አይታየም። እየሰማችሁ ነው? በምታየው ጥቂት ነገር ቅስም አይሰበር። በምታየው ጥቂት አለማፍቀር ራስህን አታጥፋ፣ ሕይወትህንም አታጨልም። የማይታየኝ የሚፈልገኝና የሚወደኝ 80% ዓለም ያለኝ ነኝ እኔ። ምን የእግዚአብሔር ቃል በግልጽ ይናገራል። ወደ አእላፋት መላእክት ደርሳችኋል ይላል። አእላፋት መላእክት እኛን ይወዱናል። አእላፋት መላእክት እኛን ይናፍቁናል። አእላፋት መላእክት እኛን ይጠብቁናል። አብረናቸው እንድንዘምር፣ አብረናቸው እንድንኖር። እኛ አየህ የማይታየው ሌላ ዓለም የቱ? የመላእክት ዓለም ይሁን። የታላላቅ ወንድሞች ዓለም አለ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ናቸው። እንዴ አንተ ያየኸው እኮ ጥቂት ዓለሙን ነው እና በሱ ትከፋለህ። ዓለም ጠልቶኛል ትላለህ። የወንድሞቻችን ከሳሽ ተጥሏል ተብሎ የተነገረው ወንድሞቻችን አሉ፣ ይወዱሃል። ይሄን ደግሞ ላሳየህ። በአንድ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል አይደል? አንተ ወደዚህ ስትመጣ የሚዘምር የወንድሞች ጉባኤ በሰማይ አለ። ታዲያ ለምንድን ነው ጥቂት ቁጥር እጅ እያየህ ተስፋ የምትቆርጠው? ራስን የምታጠፈው? ጭር የምትኩርምት የምትለው? ፊትን በማዲያት የምትጠብሰው? ጉበትህን ደግሞ በመጠጥ የምታፈርሰው? ደግሞም ገመድ አንጠልጥለህ የምትሞተው ምን በወጣ? ሌላ ስልንገራችሁ? አዎ ምኑን ዘርዝሬ እነዚህን 80% ልግለጽላችሁ። በገነት ያሉ አጸደ ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ መሬት የተለዩ ግሁሳን፣ ደግሞ በገጸ መሬት ውስጥ ያሉ ስውራን። ኧረ ስንቱ 80% አለ ስላችሁ ማረጋገጥ ትችላላችሁ። ታዲያ የትኛው ዓለምን የጠላህ አንተ? ማን ሌላ ዓለም ይሄንን ዓለም በደንብ ላሳያችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም አለ። ከፈለክ አንተን በመናፍቅ ምጥ የሚያዝ የሚጨነቅልኛ ይሄው ከአልዋሪቆን እስከ ደማስቆ ከተንከራተተው ከሐዋርያው በላይ ስላንተ የሚጨነቅ። ታዲያ ዓለም እኮ
የትኛው ዓለም ስለጠላ ነው ራስን የምትጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወርቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ፣ አንተ ሌላ ዓለም አለ። ቅዱስ አትናቴዎስን ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ በረከቱ ይደርብንና ንገሯት ለዓለም እኔም አልወዳት ምኗ ይወደዳል? እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንድታቆሙ ሽቼ አይደለም፣ እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለችም። በጥርሶቿ ስቃል ስታበቃ በኋላ ምትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ ምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምህ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯም ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻዋ ያሳብድሃል። አትጣበቅባት፣ ትታመማል፣ በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል። በመኃልየ ሶሎሞን ላይ ያለችው ያችን ሙሽሪት አልሰማትም? ፀሐይ መልኬን አክስሎታልና አትዩኝ እያለች ነው የዘመረችው። ምን ትታያለች? እስኪዋት ምን ትታያለች? ምን ደስታ አላት? ዋጋ ቢስ ነኝ ያሉ ወጣቶች ነው እንደዚህ የሚሆኑት። የተወደዳችሁ ኦርቶዶክሳውያን፣ አንተ የኔ ነህ የሚል አምላክ ደግሞስ በስምህ የሚጠራ ደግሞስ በዘላለም ፍቅር ወድጄሃለሁ የሚልህ ደግሞስ እንዲህ ወዳለው ከፍታና ዋጋ ካደረሰ በኋላ ያለ መወደድ ስሜት ያለ መፈለግ ስሜት እንዴት ሊሰማ ይችላል? ይህ ሰውዬ ዝም ብሎ ነው እንደሚያወራው። መከራችንን አያውቀው፣ ፈተናችንን ሳይረዳው መከራችንን ፈተናችንን ከዚህ ከሚሰብከው ሰውዬ የተሰወረ ነው። ምን ነው ባይጨልምብን እንዲህ እየኖርን ልትሉኝ ትችላላችሁ። አውቀዋለሁ፣ እየኖርኩበት አይደል እንዴ? እረዳዋለሁ። ታዲያስ እንደዚህ ባንል ይፈረድብናል ልትሉ ትችላላችሁ። ወጣቶች ሆይ መከራችሁም ፈተናችሁም ክርስቲያን እንደመሆን ወይም ክርስቲያን እንደሆናችሁ እንድትቀበሉት ይልቁንም በራሳችሁ ላይ በመከራም ይሁን በፈተና አንዳች ነገር እንዳታደርጉ የሚረዳችሁን ጥቂት ነገር እንጠቁማችሁ። መከራ አለብህን? እንግዲያውስ መከራህን ከአምላክህ ጋር አብረ ተቀበለው። እንግዲያውስ መከራሽን የክብር በርሽ አድርጊው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል እግዚአብሔር። አብረን የቱንም መከራ ክርስቲያን እንደመሆናችን ስንቀበል በምስጋና ከተቀበልነው ያለ ማጉረምረም ካሳለፍነው ይልቁንም ደግሞ መንፈሳዊ ሕይወታችንን አበርትተን በደስታ ወደ መቀበል ስንመጣ አንድ ነገር እንዳትረሱ። የተወደደ መድኃኒታችን ከራሱ መከራ ከመስቀሉ መከራ ጋር ይቆጥረልናል። አብረን እንድንከብር አብረነው መከራ ብንቀበል ይላላ ይቆጥረዋል። እዩ የኔና የእናንተን እንቅልፋምነት በቅዱሳን ትጋት፣ የኔና የእናንተን ንፉግነት በቅዱሳን ጥሪት አልቦነት ዋጋ አድርጎ ከተቀበለው የኔና የእናንተን መከራ ከራሱ መከራ ጋር ጭምር ይቀበለዋል፣ ይቆጥረዋል። እንዲህ ይላል ቅዱስ ጳውሎስ፣ ላንብብላችሁ በሞቴ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁና እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል። ከክርስቶስ ጋር ተሰቅያለሁና አብረኸው ተቸንከራ። መከራ ስትቀበል አብረኸው፣ ስታመሰግን አብረኸው፣ ደስ ሲልህ አብረኸው፣ ስትጎሳቆል አብረኸው ወደ መስቀሉ ትወጣለህ። አብረኸው መስቀሉን የምትሸከም ትሆናለህ። አብረኸው ከክርስቶስ ጋር ተሰቅያለሁና በቃ እኔ አሁን በዚህ ምድር ላይ የምኖረው ለራሴ አይደለም፣ በሞተልኝ ነው። እናንተ ወጣቶች እስኪ ለእናቴ ልኑርላት ትሉ የለ? እስኪ ደግሞ ጥቂት ለጌታችሁ መኖር ልመዱ። ለአባቴ ልኑርለት ትሉ የለ? ለዘላለም አባታችሁ መኖር እስኪ ልመዱ። አሁን የምኖረው ኑሮ በወደደኝና ራሱን ለእኔ አሳልፎ በሰጠው በክርስቶስ ላይ ባለኝ እምነት ነው ምኖረው። ምን ብያለሁ? አብሬው ሞቻለሁ፣ አብሬው ተሰቅያለሁ። አንዳንድ የሰይጣን በጆሮችን እየመጣ ራስን ጥላ ሊልህ ቢችል አንተ ወጣት ሆይ
ከኔ በላይ እኔን የሚወደኝ አምላክ አለ ብላ አታሳፍረውም ሰይጣን። አንዳንዴ ሞት 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 የሚል ድምፅ ሲያሰማ ከክርስቶስ ጋር ሕያው ሆናለሁ ለምን ብቻዬን እሞታለሁ አትለው። አንዳንዴ ተሰቀል ተሰቀል ይላል። ብቻዬን ተሰቅዬ ምን አመጣለሁ? ከአምላኬ ጋር እሰቀላለሁ እንጂ መከራውን አብሬ እካፈላለሁ እንጂ። ክርስቲያን እንደመሆኔ በልዩ ልዩ ፈተና ስፈተን ደስ ወደሚሰኝ ጥልቅ መንፈሳዊ ሕይወት እገባለሁ፣ አብሬው ከፍላለሁ እንጂ ብቻዬን ምን አረጋለሁ? ለምንድነው እንጨት አንጠልጥዬ የምሰቀለው? ክርስቲያን በመሆኔ እሰቀላለሁ እንጂ ስጋን ከክፉ መሻቱና ምኞቱ ጋር እሰቅላለሁ እንጂ እኔ ምን በወጣኝ የምሰቀለው አትለው። ጥፋ 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 ወይም አጥፋ 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 ሊል ይችላል። ከክርስቶስ ጋር እኖራለሁ ብላ አታሳፍረው። መከራን እንደዚህ ካሳለፍከው ራስህን አትጎዳ። ይሄን የምናገረው ለምን እንደሆነ ታውቃላችሁ? ምን ሆኖ ነው እንደዚህ የሚያወራው ልትሉኝ ትችላላችሁ። አላውቅም። ብዙ ነገር ከዚህ እኛ ከምንኖርበት ጀርባ ያለ አንድ ትልቅ ሰፈር የዛሬ 2 ወር በአንድ ሳምንት ውስጥ 6 ነው 8 ልጆች ናቸው ራሳቸውን ያጠፉት። እንደውም 2 ጓደኛ ማቾች አርሰናልም ስንሄድ አብረን፣ ጌምም ስንጫወት አብረን፣ ስቴዲየምም ስንሄድ አብረን፣ ፕሪሚየር ሊግም ስናይ አብረን። እንዴት ብቻህን ትሞታለህ ብሎ ጓደኛው አብሮ ተከተለው። ምንድነው እንደዚህ ሆነው? ወላጆች ወይ ልጆቻችሁን አታውቋቸው? ዓለማቸውን አትረዱት? አንዳንዱ የትምህርት ዓለሙ ሲጨልምበት ሕይወቱን ሁሉ ያጨልማል። ምስኪን ነው። አንድ ሳብጀክት ኤፍ አመጣህ ማለት ምናልባት ቀኑን ሊደብርህ ይችላል እንጂ ዘመንህን ሁሉ ሊደብረው ይችላል። ማትሪክ አላመጣህም ማለት ሰማይና ምድር ተደፋ ማለት ነው። ሕይወት እኮ ዘርፏ ብዙ ነው። ገና ያልተሰራ ብዙ ዘመን አለ። ገና ያልተሰራ ብዙ ሥራ አለ። ለምንድነው በራስ ላይ የምትወስነው? ሞት ሞት ሲል የምትሞተው ምን ቦጣ? አንተ ብቻ አንተ ሰቅለ ምን ታመጣለህ እንዴ? አንድ ሰሞንማ በዚህ በማህበራዊ ሚዲያ እኮ ፋሽን አድርገውት ነበር። ብንሄድ ይሻል እኮ። የት ነው የምትሄዱት? ብሄድ ይሻለኛል። አይሻልም አይሻልም። የሚሻለው እንደ ንዑድ ክቡር ጳውሎስ ከኖርክ እውነት ነው ይሻላል። ሃይማኖትህን ከጠበቅ፣ በተጋድሎ ከኖርክ፣ ሩጫህን ከፈጸምክ፣ በጽድቅ ከተመላለስ፣ በትሩፋት ካሸበረክ፣ ክርስቲያን ከሆንክ ሂድ። ምን ታደርጋለህ? ኑሮ ስለከበደኝ ግን ይሄዳል ይባላል እንዴ? የት ነው የምትሄጂው? የት ነው የምትሄጂው እንዴ? የዚህ መከራ እጥፍነቱ የማይቆጠር ሌላ መከራ ጋር ተረት መስሎ ነው ይሄ። ልብሄድ ይሻለኛል። አትሂድ እንዴ? ይሄን ሁሉ ፈተና ስቀበል ምን ሆኖ ነው ይሄ ሰውዬ አሁንም እንደዚህ የምታወራው የምትል ከሆነ ስለ ፈተና ደግሞ ጥቂት ነገር ተናግሬ ያበቃል። መከራህን እንዲያስተናግደው ብቻህን አትሰቀልበት። ምን ታረጋለህ? ማንን ትቤዣለህ? ማንን ታድናለህ? ፈተና ካልክ ግን ማክሲመስ የተባለ አንድ ሊቅ 3 ነገር ነግሮናል። እንዲህ ይላል፣ በሞቴ ስማኝ። ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነ ፈተና የምትቀበል ከሆነ እሰይ፣ ኃጢአትህን ያነጻልሃል፣ በደልህንም አጥርግርጉ ይወስድልሃል። ከቀደመው ኃጢአታቸው ሊያነጻ ይላካል። ሰሞኑን እዚህ ሎስ አንጀለስ ካሊፎርኒያ ይሄ ሰደድ እሳት ሰምታችሁ የለ? ቤቱ ከተቃጠለ ንብረቱ ከወደመው ሰው አንዱ ዘ ፓሽን ኦፍ ክራይስት የክርስቶስን የሕማማት ፊልም የሰራው ሜል ጊብሰን የሚባለው ፕሮዲውሰር አንዱ ነው። ተጠየቀ፣ ሰምቼዋለሁ ኢንተርቪው። ምን ተሰማ አሉት። ይሄ ለኔ መንጻት ነው፣ ኢትስ ፒውሪፊኬሽን ነበር ያለው። ጥርግ አድርጎ ሰደው እንደማለት ነው። ኃጢአቴን የሚያነጻልኝ ከሆነ ፈተና ይሰይ፣ ለጽድቅ የሚያበቃኝ ከሆነ ይሰይ። ከቀደመው ኃጢአት ሊያነጻኝ ይመጣል። በቃ ሁለተኛ ክርስቲያን ሆነ መከራን ከተቀበልክ በሌሎች ዘንድ ደግሞ ይላል ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። የበለጠ ውብ ሊያረገ፣ የበለጠ ሊሰነግለን፣ የበለጠ ሊያሳምርልን ይመጣል። ሶስተኛ በአንዳንዶች ዘንድ በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። ሌላ መከራ ካለ ያሁኑ ፈተና እየሰራህ ነው።
ምርጥ ሸክላ የሚሰራው በብዙ እሳቶች መካከል አልፎ ነው። ቆንጆ ጠንካራ ዕቃ የሚወጣው ብዙ ተፈጭቶና ተቦክቶ ነው። ይህ ሰራኝ ነው በል